እነዚህ ጥምር መንታዎች ናቸው። እኔ ሶና ነኝ። እኔ ሞና። ህይወታቸውን በሙሉ ለአንድ ሰከንድ ብቻቸውን አሳልፈው ይህ ማለት ሁሉንም ነገር አንድ ላይ ያደርጋሉ ማለት ነው። ለሚቀጥሉት 24 ሰዓት ከነሱ ጋር እናሳልፋለን። ሰውነት የብቻ ሳይሆን ህይወት ምን እንደሚመስልና ስለሚገጥሙ ችግሮች ለማወቅ። በእውነቱ የተጣመሩትን መንትዮች ለመጀመሪያ ጊዜ ልናገኝ ነው። በጣም ጓጉቻለሁ። ሰላም። ሌላኛው የት ነው ያለው? ስላገኛችሁ ደስ ብሎኛል። ወዲያውኑ እንዴት መራመድ እንደሚችሉ አስተውላል። ፍጹም የተቀናጀ የቡድን ስራ ያለው እንቅስቃሴ ነው። ደህና ነህ? ደህና ነኝ። ሲመታ ብቻህን ነው የሚሰማው ወይስ ሁለታችሁንም ነው የሚሰማችሁ? እሱ ብቻ ነው። ስለዚህ ሁለት ሰዎች አንድ አካል ለመጋራት የተገደዱ ሆነው ሳለ የሚያጋጥማቸው ችግሮችን ለመረዳት ከእነሱ ጋር ለመለማመድ 10 ተግባራትን አቅደናል። ከጠዋት ልማዳቸው እንጀምራለን። እናንተ ጥሩ ክፍል አላችሁ። ሶና እና ሞና ቀናቸውን የሚጀምሩት እንደ ማንኛውም ሰው ነው፣ ጥርሳቸውን በመቦረሽ። አንድ ሰው የጥርስ ብሩሽን ይዛል፣ ሌላኛው የጥርስ ሳሙናውን ያደርጋል። ከዚያም ወደ መጸዳጃ ቤት ሄደን። ሁለታችሁም መቼ መጸዳጃ ቤት መሄድ እንዳለባችሁ ማወቅ ትችላላችሁ ወይስ አንዳንድ ጊዜ አንዱ ብቻ? ሁለታችንም። መንትዮቹ የጠዋት ተግባራቸውን ሲጨርሱ ታነር የማወቅ የነበረበት አንድ የመጨረሻ ነገር ነበር። ቆይ፣ ስለ መጸዳጃ ቤት በጣም አስፈላጊ ጥያቄ ነበረኝ። ሁለታችሁም ሰዎች ስለዚህ ጉዳይ ማወቅ ይፈልጋሉ እኮ። ቀጥሎም መንትዮቹ እንዴት እንደሚበሉ ለማየት ወደ ኩሽና አመራን። ምክንያቱም አንድ አካል ቢጋሩም የሚበሉበት 2 አፍ አላቸው። ቁርስ እየሰራችሁ ነው? በውስጣቸው እርስ በርስ እንደሚጠላሉ ይሰማኛል። በእርግጠኝነት እንደሚስማሙ ነው ማስበው። አይ አንዱ መንትያ ሁል ጊዜ ሌላኛውን በድብቅ ይጠላል። በስተመጨረሻ እውነቱን የምናውቅ ይሆናል። ምክንያቱም የውሸት መመርመሪያ ፈተና ውስጥ እናስገባቸዋለን እና እንዲሁም አንዳቸው የሌላኛውን ህመም በትክክል ሊሰማቸው ይችል እንደሆን ለማየት እንሞክራለን። ለምን በ2 መቀመጫዎች ይቀመጣሉ ብዬ እንዳሰብኩ አላውቅም። አንድ መቀመጫ ብቻ። አንድ መቀመጫ? 2 መንታዎች፣ አንድ መቀመጫ። ስለዚህ ከእናንተ አንዱ ብዙ ለመብላት ከወሰነ ምን ይሆናል? ሁለታችሁም ትወፍራላችሁ ወይስ ግማሽ ሰውነታችሁ ብቻ? አላቅም፣ አንተ ንገረን። ከረሜላ ትወዳላችሁ ወይስ? የእናንተ ነው? አዎ የኛ ከረሜላ ነው። በእውነቱም እንደምታስቡ ማወቅ ፈልጋለሁ። ይሄ የምወደው ከረሜላ ነው። የምር? አውቃለሁ። እየዋሸህ ነው። እውነት? ቆይ አንዴ፣ እሱ ሲበላ ታጣጥመዋለህ? አይ። ከአማካኝ ሰው ጋር በእጥፍ የሚበልጥ የምግብ መጠን ትመገባላችሁ? አዎ። በዚህ ጊዜ መንትዮቹ የታነርን አክብሮት አግኝተዋል። ስለዚህ ይህ ማለት ሆዳችሁን ትጋራላችሁ ማለት ነው። አናውቅም። የትኞቹን የሰውነት አካል እንደምትጋሩ ለማየት እስካን ማድረግ ትፈልጋላችሁ? እሺ እናየዋለን። ሙሉ የሰውነት ምርመራ ለማድረግ ወጥተን ነበር እና ውጤቱ በጣም ያስደንቃል። ግን በመጀመሪያ ሶና እና ሞና አንድ የሆነ አስገራሚ ነገር አላቸው። ቆይ መኪና ትነዳላችሁ? የእውነት መንዳት እንደሚችሉና እንደማይችሉ ማየት ይፈልጋሉ። መንዳት እንደሚችሉ አላምንም። ሶና እና ሞና በእርግጥ የዚህ መኪና ባለቤት ናቸው እና ያልተለመደ የሰውነት ቅርጽ ቢኖራቸውም በሆነ መንገድ የመኪናው ወንበር ላይ መቀመጥ ችለዋል። የማን እግር ነው የሚነዳው? ያንተ ነው? አዎ። ስለዚህ ሹፌሩ አንተ ነህ? አዎ እኔ ነኝ ሹፌሩ። እሱ ጥቅም አልባ ነው። ጥቅም አልባ አይደለም፣ ማርሹን የሚቆጣጠረው እሱ ነው። ይህንን ማመን አልችልም። የእውነት አሁን በመንትዮቹ መኪና ወደ ዶክተሩ ቢሮ እየተወሰድን ነው። አንድ መንጃ ፍቃድ ወይስ 2 መንጃ ፍቃድ አላችሁ? አንድ ብቻ? አዎ። በእርግጥ እናንተ ሁሉንም ነገር ትጋራላችሁ? አዎ። ስለዚህ እናንተ 1 ወይስ 2? ማን ይሄን የጠየቀው? ቀጥሎም መንትዮቹን ሰውነታቸውን እስካን ለማድረግ ወደ ዶክተሩ ቢሮ ደረስን። 2 ሰዎች አንድ አካል በሚጋሩበት ጊዜ የውስጥ አካላት ምን እንደሚመስል ለማወቅና እነሱን መለያየት የሚቻል ከሆነ ያ ከባድ ይሆናል። ስለዚህ ምርመራው ከተጠናቀቀ በኋላ የሰውነታቸው ክፍል በትክክል ምን እንደሚመስል እንዲሁም ምን አይነት የአካል ክፍሎች እንደሚጋሩና ከሁሉም በላይ ደግሞ መለያየት የሚቻል መሆኑ። በቀኑ መጨረሻ ላይ ውጤቱ ከደረሰ እደውልላችኋለሁ። እሺ፣ በጣም እናመሰግናለን። ዶክተሩ ውጤቱን እየሰራልን ሳለ የራሳችንን ሙከራ ለማካሄድ ወሰንን። የህመም ምርመራ። አንዳችሁ የሌላውን ህመም ሊሰማችሁ ይችላል። አንዳንድ ጊዜ። በእርግጠኝነት ያንን እናውቃለን። የህመም መጠንን የሚጨምሩ 5 ነገሮችን አዘጋጅተናል። ስለዚህ ሁለቱም ስሜታቸውን ለመስማት ምን ያህል ህመም እንደሚያስፈልጋቸው ማየት እንችላለን። ደረጃ 1 ላባ። ሞና ይሰማሃል? አይ። ሶና ይሰማሃል? አይ። ደረጃ 2 ሹካ። ይህም በማንኛውም ጊዜ ሊሰማቸው የሚችል ከሆነ አሳውቁኝ። አይ። ደረጃ 3 በረዶ። ሞና ይሰማሃል? ሁለቱም ይሰማቸዋል። ምንድነው የሚሰማችሁ? በረዶ። ደረጃ 4 የብር ላስቲክ። የእውነት ተገናኝተዋል። ምን ተሰማ? የብር ላስቲክ። ያማል?
አዎ በጣም ያማል። እሺ በሚቀጥለው በእርግጠኝነት ይጎዳል። ደረጃ 5 መዶሻ። አለን እርግጠኛ ነህ ይሄ ጥሩ ሀሳብ ነው? 3 2 1 በቀጣዩ ተግባራችን ሶናና ሞና ከተለመደ የሰውነት አይነት ጋር የሚስማሙ ልብሶችን እንዴት እንደሚያገኙ ለማየት ወደ ገበያ ሄደን ከዚህ መግዛት ትፈልጋላችሁ? አዎ አንዱ ከሌላኛው በጣም ተደስቷል። አንዱ ይገዛል፣ አንዱ ደግሞ ስልክ ያወራል። ነገር ግን ለነሱ የሚሆኑ ልብሶችን ማግኘት የማይቻል ነበር። እሺ ወደ ሌላ ሱቅ። በእያንዳንዱ ሱቅ ባዷችንን ወጣን። አትጨነቁ ሰዎች፣ የሆነ ቦታ እናገኛለን። አሌክስ አሪፍ ሀሳብ መጣልኝ። ስለዚህ ለእያንዳንዱ የሰውነት አይነት የሚሆን ልብሶችን ወደሚሰራ የልብስ ስፌት ሱቅ ውስጥ ገባን፣ ለጥንድ መንታዎችም ሳይቀር። ከዚህ ምን አይነት ልብስ ትፈልጋላችሁ? ጃኬቶችን። ጥሩ ፋሽን ናቸው። የኔና የሶና ሸሚዞችንና ጃኬቶችን ማግኘት ለሶናና ለሞና ትልቅ ፈተና ነው። እያንዳንዱ የሚለብሱት ልብስ በልካቸው የተሰራ መሆን አለበት። ይሄ እንደ 2 እጥፍ መለኪያዎች ነው። ምናልባት ድርብ መለኪያ ትንሽ ዝቅ ያለ ነገር ሊሆን ይችላል። መንትዮቹ ያላወቁት ነገር ልኬታቸውን በድብቅ እየወሰደ እንደነበረ ነው። በዚህ ቪዲዮ መጨረሻ ላይ በጣም ትልቅ አስገራሚ ነገር አለ። እሺ የሚያስፈልገኝን ሁሉ ወስጃለሁ። እናመሰግናለን። ግብይቱን መቀጠል ፈልገን ነበር፣ ነገር ግን የገበያ ማዕከሉ ስራ በበዛበት ጊዜ መንትዮቹ በሰዎች ምቾት ማሳጣት ማምለጥ አልቻሉም። መሄድ አለብን። ከሰዎቹ ለመራቅ ሞክረናል፣ ግን ማንም ሰው ለግላዊነት ምንም አክብሮት ያለው አይመስልም። ስለዚህ አዲስ እቅድ አወጣን። ፊልም ማየት ትፈልጋላችሁ? ወደዛ እንሂድ። ስለዚህ ከሰዎቹ ለማምለጥ ወደ ፊልም ቤት አመራን። ነገር ግን ለሶናና ለሞናው 1 ወይም 2 ትኬቶችን መክፈል እንዳለብን ምንም አናውቅም። 1 2 3 4 5 2 ትኬት ወይስ 1? ሰራተኞቹ እንኳን ተቸግረው ነበር። 1 ወይስ 2 መቀመጫ ነው። ስለዚህ የትኬት ሰራተኛው 1 ወይም 2 ትኬቶችን መግዛት እንደሚያስፈልግ ለማወቅ አስተዳደሯን ጠራቻት። 1 ብቻ። መንትዮቹ የሌላኛውን ህመም እንደሚጋሩ ስለምናውቅ የእያንዳንዳቸውን አይምሮ የማንበብ ኃይል ለማየት ፈለገን። ስለዚህ መንታዎች በሀሳብ ይግባባሉ የሚባለው ውሸት ነው፣ ነገር ግን የጥንዶቹ ሀሳብ እውነት ነው። ይህንን ለመሞከር ጥያቄ እንጠይቃቸዋለን እና በተመሳሳይ ጊዜ ትመልሳላችሁ። የመጀመሪያ ጥያቄ፣ እግር ኳስ ወይስ ቅርጫት ኳስ? እነሱ ከእናንተ መንትያ ይሻላሉ። ዌልቺስ ወይስ ፍሩት ብሎክስ? ፍሩት ብሎክስ። ማን ነው ወፍራም፣ አሌክስ ወይስ ታነር? አሌክስ። ከዚህ በኋላ ወፍራም አይደለሁም። አሁን መንትዮቹ የጋራ አስተሳሰብ እንዳላቸው ስለምናውቅ 4 እጆቻቸው በመጫወቻ ቦታ ላይ አካላዊ ጥቅም ይሰጡ እንደሆነ ለማየት ፈለግን። ስለዚህ ከሻውንና ከታነር ጋር አወዳደር ናቸው። የቅርጫት ኳስ ለመጫወት ዝግጁ ናችሁ? አዎ እናደርገዋለን። ልንጫወት ነው። እሺ ታነርና መንትዮቹ እንጀምር። 3 2 1 ጀምሩ። ምን? በተመሳሳይ ሰዓት ነው የሚወረውሩት? ልክ ከ2 ሰዎች ጋር እንደመወዳደር ነው። ስለዚህ ታነር ለማሸነፍ 2 ጊዜ ኳሶችን መወርወር አለበት። አይሆንም። አሸነፉ። ጨዋታው ፍትሃዊ አልነበረም። ይሄንን ለምን አደረግን? በቀጣይ የጠረጴዛ ሆኪ። የፈጣሪ አለ። ይሄ እብደት ነው። ይሄ እንዴት ፍትሃዊ ይሆናል? በፈጣሪ። ሻውን እየተሸነፍክ ነው። ይሄ እንዴት ሊሆን ይችላል? የእነሱ የመከላከል አቅም በጣም ጠንካራ ነው። ሻውን ሂድ። ተሸነፍ። ሶናና ሞና 4 ክንዶችና 2 አእምሮ መያዛቸው በእያንዳንዱ ጨዋታ ላይ ፈጽሞ የማይቆሙ አድርጓቸዋል። እስኪ ያስቡት፣ በሪፍሌክሰር ጨዋታ ላይ እያንዳንዱን በተን ለመምታት 4 እጆች ሲኖሩ ወይም ለቲውስተር 6 እግሮች በማጭበርበር ተክነዋል። ነገር ግን መንትዮቹ በኳስ ጨዋታ ላይ በጣም ጥሩ ተጫዋች ነበሩ። ለእያንዳንዱ የእጅ መያዣ እጅ ነበራቸው። አዎ 2ቱን ብቻ ነው መቆጣጠር የሚችለው። ይሄ ምንድነው? ፍትሃዊ እንኳን አይደለም። ከእንግዲህ እዚህ መሆን አልፈልግም። ስለዚህ ብዙም አያስደንቅም። ከሻውንና ከታነር የበለጠ የሚፈልጉትን ለመምረጥ ብዙ ትኬቶች አላቸው። ምንም ፍትሃዊ አይደለም። ይሄ ብቻ ነው የምናገኘው። እነሱ ግን ፔስፋይ ግን አንድ የመጨረሻ ጨዋታ መጫወት ነበረባቸው። ምክንያቱም የአይምሮ ጥቅማቸው ከአካላዊ ጥቅማቸው ጋር ሊጣጣም ይችል እንደሆን ለማየት ስለፈለግን ነው። መንታዎች ከመንታዎች ዳማ። የፈጣሪ አለ። የመንትዮቹን ህይወት ምን እንደሚመስል መረዳት ችለን ነበር። ነገር ግን ትልቁ ጥያቄ አሁን ይቀራል። ሁሉም ሰው ለማወቅ የሚጓጓለትን ጥያቄ ለመጠየቅ ጊዜው አሁን ነው። እናንተ ግን መዋሸት አትችሉም፣ ምክንያቱም ከውሸት መመርመሪያ ጋር ለማገናኘት ተስማምተናል። ከመንትያ ሚስጥር ደብቀህ ታውቃለህ?
አዎ ይሄ እውነት ነው። ግን ሚስጥሩ ምንድን ነው? ምንድን ነው የደበቃችሁት? ሶና የበለጠ ማራኪ መንትያ እንደሆንክ ታስባለህ? አዎ እሺ ይሄም እውነት ነው። እናንተ አንድ አይነት ትመስላላችሁ። አዎ ሶና በሞና ትበሳጫለህ? አይ ይሄ ውሸት ነው። የእውነት ለመደበቅ እየሞከርክ ነው? አሃ አንዳንድ ጊዜ ከሶና ጋር ጊዜ ማሳለፍ አትፈልግም። የመለያየት ምርጫ ቢኖራችሁ ይህ ማለት አንዳችሁ ሌላኛችሁ ልታጡ ነው ማለት ነው። ምን ታደርጋላችሁ? አይ አንቀበለው። አይ እና እውነት ነው። ይሄ እውነት ነው። እናንተ የተለያችሁ መንትዮች ናችሁ። እርስ በርስ ትዋደዳላችሁ? አዎ ከሾን የበለጠ? አዎ አሁን መቀየርና ከጥያቄዎቻቸው አንዱን መመለስ የኛ ተራ ነው። እርስ በርስ በድብቅ ትጠላላላችሁ? አለን አንድ ላይ መመለስ ትፈልጋለህ? እሺ 3 2 1 አይ ይሄ እውነት ነው። መንትዮች እንተቃቀፍ። መንትዮች ሻን ወደዚህ ና። ገጧት የሶናና የሞናን የሰውነት ምርመራ ውጤት ከዶክተሩ እንቀበላለን። ነገር ግን ወደዚያ ከመሄዳችን በፊት መንትዮቹ ከአማካኝ ሰው ጋር ሲነጻጸሩ እንዴት እንደሚተኙ ለማየት ፈለገ። ማን ነው ቀድሞ እንቅልፍ የሚወስደው? እኔ ነኝ። አንተ ቀድመህ ትተኛለህ። ሞና ደግሞ ከስልኩ ጋር ይቆያል። አዎ ሁለታችሁም በተመሳሳይ ሰዓት ትነቃላችሁ? ሁለታችንም እኩል እንነቃለን። ሌሊት ላይ ሽንት መሽናት ቢኖርባችሁስ? ሁለታችንም እንነቃለን። ይህ ማለት እሱ ካልነቃ አልጋ ላይ ትሸናለህ ማለት ነው። አዎ ሞና እድለኛ ስለሆነ ሶና በዚህ ምሽት በሱ ላይ ላለመሽናት ወስኗል። ግን እኛ የምናውቀው ነገር ቢኖር አንድ አሁን ጠዋት ስለሆነ የምርመራ ውጤቱን የምናገኝበትና ስለ ሁኔታቸው እውነቱን የምናውቅበት ሰዓት ነው። የራሳችሁን የኤክስሬ ምርመራ አይታችሁት አታውቁም አይደል? አይ እሺ ለማየት ዝግጁ ናችሁ? አዎ እሺ ይኸውና። ይኸውላችሁ እያንዳንዳቸው የየራሳቸው አከርካሪ አጥንት አላቸው እና ደግሞ ወደ አንድ አከርካሪ አጥንት ይዋሃዳል። ብዙ ሰዎች የተጣመሩ መንትዮች እውነተኛ ናቸው ወይም አይደሉም ብለው እንደሚጠራጠሩ አውቃለሁ። በሰውነት ምርመራው መሰረት የየራሳችሁ አእምሮ አላችሁ እና ደግሞ የየራሳችሁ ልብና ሳንባ አላችሁ። አዎ ነገር ግን ኩላሊታችሁን፣ ጉበታችሁንና ሆዳችሁን ትጋራላችሁ። ይህ ማለት አንዳችሁ ከበላችሁ የሌላኛውን መንትያ ሆድ ይሞላል ማለት ነው። እኛ ጋር ግን እንደዚህ አይደለም። ትንሽ ተለቅ ብያለሁ። አዎ አንተን እያየሁ ሆዴ እንደሞላ አስባለሁ። ስለ ውጤቱ አንድ ተጨማሪ ነገር አለ። እባክህ ንገረኝ። መለያየት የማይቻል ነገር ነው። አዎ ምክንያቱም በጣም አስፈላጊ የአካል ክፍሎችን ትጋራላችሁ። ብትለያዩ አንዳችሁ ብቻ አይደላችሁም፣ ሁለታችሁም ነው የማታሳኩት። መለያየት ቢቻል እንኳን አንድ ላይ መሆኑን እንመርጣለን። እርስ በርሳችን እንዋደዳለን። ለማንኛውም ለሁለታችሁም የምንሰጣችሁ ልዩ ስጦታ አለ። ቀደም ሲል በልብስ ልኬታችሁ ላይ ምን ያህል እንደወሰድን ታስታውሳላችሁ? እናም እኛ በድብቅ ለእናንተ በልካችሁ የተሰራ ሱፍ አዘጋጅተንላችኋል። እሺ ይህንን ልበሱትና ወደ ሌላ አስገራሚ ነገር ለመሄድ ዝግጁ ሁኑ እና እንዲህ እንበል፣ ነገሩ በጣም ጥሩ ነው። ስለዚህ ሶና እና ሞና በጣም ጥሩ ሆነው ታይተዋል። መንትዮቹ ከተመሳሳይ መንታ ሴቶች ጋር ቀጠሮ ነበራቸው። በጣም ቆንጆች ናቸው። ዋው አንድ ላይ ጥሩ ሆነው ይታያሉ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።